ተናገረች። እሺ እሺ ዲዳ ካሪ የሚባሉት አሉ የሰው አባላቶች። እሺ እነዚህ ሞቱት። ያገለግላሉ። ከዛም በኋላ እቺማ ከነሱ ኃይል በጣም ትቢሳለች። በቃ ስብከት እንግዲህ ያ አንድ የሞታ አለ ደግሞ ሲሰብክ በሄዱበት ሰይጣንን ያወጣሉ፣ እኛን ያጠፉ ይላሉ። ማዛገር በቃ ማን ነው እሱ? እነዚህ ሰይጣኖች እነዚህ ናቸው። የሰው አባል ጋር አሁን ነበረ። ከዛን ታገለግላለች፣ በጣም በቃ ታገለግላለች። በሄደችበት በቃ እኛን ልታጠፋ ትላለች። ከዛን ማዝ ውስጥ ያለውን ዘንዶን የአንዳንዱ አወጣለሁ ትላለች። ከዛን አንዱን ተናገረች። አንዱ እንግዲህ በደጅ ሞተ። አንዱ ከሞተ እኛ እንግዲህ ሌላ ስንት ዘንዶ አለ? በማስ ከተማ የደበቃችሁ ስንት ዘንዶ አለ? አላትልም ስንት አለ ዘንዶ? በያመቱ ስንት ዘንዶ አለ? አሁን በዚህ ከተማ አምስት ዘንዶ በዚህ ከተማ ላይ ቃንጫ ሰርተህ ባዶ እንድትሆኑ የተደረገ ዘንዶ አባቶ እኔ ከዚህ ሀገር ሳልወጣ በኢየሱስም ባልተመረለ ይሞ እሱ ዘንዶ ይገዳል ማለት ነው። በዚህ ከተማ ያለ አምስት ዘንዶ ዛሬ ማታ ይገዳል። በረከትን ያዘ ዛሬ ማታ ይገዳል። አምስት ዘንዶ ነው ያለው በዚህ ከተማ ውስጥ ማዝ ከተማ ላይ ምን ነው የሚያደርጉት? ፎቶዋ በቃ ምን ነው ማዝ ከተማ ላይ እነዚህ ዘንዶ የሚያደርጉት? ሰው የሚጸልየውን የሰው ጸሎት ለቅመን እንበላለን። አምስት ዘንዶ ለቅማችሁ ትበላላችሁ። አዎ እንግዲህ ደግሞ እሷ እንግዲህ በአንግሊሎት አንድ እንትና ናት። እስከዚህ ራሱ እንግዲህ ተከትለን እሷ ደግሞ እዛ እዩ የሚባለው ጋር ሚዛን ሄዳለሁ ብላ እዩ የሚባለው ጋር ልትሄድ እንደዚህ ለብሳ በቃ የሚባለው አትበል። ነቢይ እዩ ነው። እዩ ሲጮቱላችሁ ነቢይ እዩ እንወዳለን ማለት ነው። እዩ የሚባለው ትላለህ። ነቢይ እዩ ብላ አውራ ላይ ያለው ይወጣል ብላ አስቸገረች። እሺ አንቺ ደግሞ እንግዲህ ከዘን አስቀራት አንተ። አዎ ሲስተራ እንግዲህ ሄዳለሁ ስትል አትሄጂም አልኩት። አትሄጂም አልኩት። አንተ ምን እንድትሆን ነው የምትፈልገው? አንተ እሷ ምን እንድትሆን ነው? እንድትሞት ትምህርቷ የመጨረሻ ልቀህ የማስ ከተማ በረከት ነው።